እንትን የኔ ነው ብላል። አዳማ ብራንች የራሴ ፊንቴክ የራሴ ነው ድርጅቱ የኔ ነው ብላል። አዎ እንግዲህ ቴዲ ምንድነው መሰለ በኢትዮጵያ ሕግ መሰረት የሆነ ተቋም ሲቋቋም አንተም እንደምታውቀው መመስረቻና መተዳደሪያ ደንብ የሚባል አለ አይደለም? እዛ መመስረቻና መተዳደሪያ ደንብ ውስጥ እከለ ይህን ያክል ሼር አለው እከለ ይህን ያክል ሼር አላት ተብሎ በቃለ ጉባኤ በምናምን ብቻ ተይዞ ሁሉ ነገር ተስተካክሎ ባለቤት ሆነ ካምፓኒ ክሬት ታደርጋለህ። እዛ ውስጥ በሌለህበት የኔ ነው ማለትም አትችልም። ግን ምን ተፈጠረ? የአዳማ ብራንች ሲከፈት እኔ ማኔጅመንቱን ለመቆጣጠር ይሄ ሰራተኛ እንትን የማድረግ የፕሮሞሽኑን ፓርት እንትን ለማድረግ እንደ ኤጀንት አይነት ነገር አለ አይደለ? በዛ ደረጃ ተፈራረምንና ድርጅቱ ስራውን ገና እንኳ ቤቱ ሳያልቅ ምን ተፈጠረ? ለዛ ልጅ ቻሌንጁን ለናሆም ፎንቴ ቻሌንጁን እንደጨረስን በነጋታው ድርጅቱ ጠራኝና መንሱር እንደዚህ አይነት ነገር አሁን ገንዘቡ ትንሽ የዶላርም ችግር ስላለ በ950 ሺህ ብር ሳይሆን ከባንክ ጋር አገናኝተን ዋጋም ጨምለን ወለድ አድርገን ነው የምንሸጠው አሉ። ኦኬ እንደዚህ ከሆነ እምነቴ ወለድን ፕሮሞት እንዳደርግ አይፈቅድልኝም። አንደኛ። ሁለተኛ 950 ሺህ ብር ባልኩት አንደበት ዋጋ ጨምሬ መናገር አልችልም። ስለዚህ አንድ ኦፕሽን ነው ያለው ኦፕሽን ምንድን ነው? እኔ ይሄኛውን ስራ ማቆም የሚለውን ነገር ተነጋገርን፣ ወሰንን። ጠበቃ መጣ፣ ወረቀቶቹ ወጡ፣ ሁሉ ነገር ተስተካከለ። ከዛን ቀን ጀምሬ እኔም ከድርጅቱ ጋር አቆምኩ። አዳማ የሚባለውም ይህን ያክል የከፈለ ሰው ያለም አይመስለኝም ብዙም ለነገሩ። በዛ ሰዓት አቆምኩ፣ ቀረ ማለት ነው። ግን ትልቁ ነገር ቴዲ አሁን ወደ 3000 ሰው እየተመለከተ ነው። መናገር የምፈልገው አቆምኩ ስል እኔ ይሄ ድርጅት ገንዘብ የከፈሉ ሰዎች ገንዘባቸውንም መኪናቸውን ወይ ገንዘባቸውን እስከሚያገኙ ድረስ ግን ከከፈሉት ሰዎች ጎን ሁኜ ድርጅቱን ለመጠየቅ ሁሌም ዝግጁ ነኝ። እዛ ጋር ያልገባኝ ፊንቴክ የሚባለው ድርጅት መኪና እየሰጠ ነበር። መኪና ነው አስመጪ ነው። ምንድነው የገጠመው ችግሩ ምንድን ነው? እንግዲህ ምንድነው በሰዓቱ በ3 ወር አቀርባለሁ ብሎ በሰዓቱ አላቀረበም መኪና። አዎ ችግሩ ከምን መጣ እንዴት መጣ የሚለውን ነገር ያው እንደ ድርጅት ነው መልስ የሚሰጠው እንጂ አንተ እዛ ውስጥ የመግባትም አቅሙ እንትኑ የለህም። ውላችን ላይ አለ። ይሄ የማኔጅመንት የምናምን ስራኛ ነው አይመለከትም። የራሳቸው ጉዳይ ነው፣ የራሳቸው እንትን ነው የሚሆነው። ከዛ በተረፈ ግን ሰዎች ቀዳዳ ስለሚፈልጉ ስህተት ስለሚፈልጉ እዚህ እንኳ እኔ ስመጣ እኔ መጥቼ በሳምንቱ ነው በ10 ምናምን ቀኔ የድርጅቱ ባለቤቶች ብቻ የሆኑ ሰዎች ታስረዋል እዛ ኢትዮጵያ ላይ። ያንን ራሱ ከኔ ጋር ነው ያገናኙት። የድርጅቱ ባለቤቶች የታሰሩት መኪና እናስመጣለን ባሉት ቀን አምጥተው ስላላስረከቡ ነው እንጂ ያመጡት መኪና ለደንበኞቻቸው ሰጥተው ስለተበላሸ ምናምን አይደለም። እንዴ የኦሮሚያ የባህል ማዕከል ላይ አስረክበዋል። ፊገሩን ኤግዛክትሊ ይሄ ነው ማለት አልችልም። ወዳጅነት ፓርክ ላይ አስረክበዋል። ባለስልጣናቶች ባሉበት፣ ሚዲያ ባለበት፣ ቴሌቪዥን ባለበት፣ ሬዲዮ ባለበት ወዳጅነት ፓርክ ላይ አስረክበዋል። መስቀል አደባባይ ታውቀዋለህ? አዲሱን አደባባይ እዛ አደባባይ ሙሉ መልቶ በአይን እንኳ መቼም ከ100 በላይ ነው እንጂ 200 ምናምን ሊሆኑ ይችላል። አይ ዶንት ኖ ኤግዛክትሊ፣ ግን ከ100 በላይ መኪኖች ናቸው። ያንን ሰው ባለበት፣ ሚዲያ ባለበት፣ ሚኒስቴር ዴታ ባለበት፣ የአዲስ አበባ የመንገድ ስራ ምናምን ባለበት ቁልፋቸውን ተረክቦ መኪናቸውን እየነዱ ፎቶ እየተነሱ ሂዷል። ኤግዛክትሊ ስንት መኪና ነው ያስረከበው አላውቅም። ትሄድ ይሄ የኔ ስራ ማለት መኪና የተቀበሉ አሉ። ከዛ በኋላ ድርጅቱ በዶላር በውጭ ምንዛሬ እጦት ምክንያት መኪና ለምንድነው መኪና ማምጣት ያቆመው? ምናል የምታውቀው ነገር አለ? ለምን አቆሙ? ምንም የማውቀው ነገር የለም። ምንም የምታውቀው ነገር የለም። እንዲህ ነው ማለት አልችልም። ለምን መሰለህ? ይሄ ወሬ ደረጃ በምናምን የሚባለው እዚህ ጋር ብናመጣው ሪከርድ ከ3000 ሰው ውስጥ 100-200 ሰው ሪከርድ እያደረጉ የምትናገረው ነገር በጣም በጥንቃቄ ማለት ነው። ነገ እኔ ተጠያቂ ሊያደርገኝ ድርጅቱ ነገ እኔን እንዲከሰኝ አልፈልግም። ትክክለኛውን ነገር ነው እኔን ነው መናገር፣ ስለ ራሴ ነው መናገር የምችለው። ስለዚህ መንሱር ከዚህ ድርጅት ጋር ያለ ግንኙነት ሶሻል ሚዲያ ላይ ያለን ተጽዕኖ ፈጣሪነት ተጠቅመ ማስታወቂያ መስራትና መስራት ብቻ ነው። ዛሴት
አሁን ኮሜንት ላይ እያየው ነው። ለሾው 2 መኪና አስረክበዋል ይላሉ። አሁን አስበው እንግዲህ መስቀል አደባባይን የሚያክል ቦታ ሞልተ እንግዲህ በቃ እንዲያው አይናችን እያየ አይደለም፣ ሁለቱንም አይናችንን ይዘን እንዲህ በትንሿ ቀዳዳ እንኳን እኒ ብባል ከ2 መኪና በላይ ነው። አይ ዶንት አንደርስታንድ ሰው ምን አይነት አመለካከት እንዳለው በጣም ነው የሚገርመን። ገብቷል። ይሄን ያክል ነው ፊገሩ ማለት አልችልም። በእርግጠኝነት ግን እጅግ በጣም ብዙ መኪኖችን አስረክበው በየወሩ ደግሞ ክፍያቸውን የሚከፍሉ ሰዎች አሉ። የኔ ታርጌት የነበረው በ950 ሺህ ብር ሰው ተበድሮ ምንም አድርጎ ቢከፍል 950 ሺውን ደግሞ 5 ዓመት ስለሚጠብቅ የብዙ ሰው ህይወት ተቀይሯል። እውነቱን ለመናገር ቅድመ ክፍያ ነው። ሌላው በ5 ዓመት ከዛ በኋላ መኪናው ዋጋ ተተምኖለታል ወይስ ፊክስድ የሆነ ፕራይስ? አዎ ዋጋ ተተምኖለት ምን ብሎ ምናምን ነው የሚሰጣቸው። ተፈራርመ ምናምን ቅድመ ክፍያ 950 ሺህ ውል አድርገው በየወሩ ይሄን ያክል ብር ለመክፈል ብለው እንዴት ቴዲ ምን ሆነሃል? ማርሽ ባንድ ምናምን ነገር እኮ ተደርጎ ነው የሚያስረክቡት። እንግዲህ መስቀል አደባባይ እንደገና ደግሞ ወዳጅነት ፓርክ እኮ በጣም ብዙ ነው እኮ መኪና እንኳ የፈለገ ካርቶን ነው እንኳ ብትል ከ100 በላይ መኪና ነው እኮ የሚቆመው እዛ ቦታ ላይ። ካርቶን እንኳ ከ100 በላይ ነው የምታቆመው። አይደለም የአሻንጉሊት መኪና አይደለም። እንግዲህ መቼም መንሱር ጀማል ከሀገር የወጣህበት ጉዳይ ከዚህ ከፊንቴክ ጋር ምንም የሚያያዝ ነገር የለም። የመጣልህ ክስ የለ፣ ስም ዝርዝር በሚፈለጉ ሰዎች ውስጥ የለም አይደለም። ከዚህ ጋር የሚያያዝ ነገር አለው ከሀገር የወጣበት ወደ ቡርኪና ፋሶ? ቴዲ የዛሬ ሳምንት ምናምን የአዲስ አበባ ፖሊስ ከፊንቴክ ከሃሎ ታክሲ ከተለያየ ነገር ከነዚህ ሁለቱ ድርጅቶች በሚል የገንዘብ ዝውውር ያለባቸውን ሰዎች ተፈላጊ የሚላቸውንም ሰዎች ስማቸውን ፔጅ ላይ ያስቀምጠዋል። ቴዲ እኔ እዛ ውስጥ ሊስት ውስጥ ለምን አልገባው? ለምን አካውንት ያልተዘጋም? በእነሱ ጋር መንግስት ባይዘዌ 10 ብር ቴዲ ለእኔ ሲያስገባልኝ ያውቃል። የዛሬ ዓመት፣ የዛሬ 2 ዓመት፣ የዛሬ 5 ዓመት የእያንዳንዷን ወጪን መንግስት ያውቃል። ስንት ብር ለማን እንደላኩ። ኤአይ ነው በዚህ ዘመን። እንደ ድሮ ኮምፒውተር የምትጎረጎረው ነገር የለም። መንሱር ጀማል በዚህ አካውንት በሱ ተመዝግቦ ያለ ኢትዮጵያ ውስጥ ያለ አካውንት ቀጣቅ ነው የሚያደርግልህ። ለነማን ነው የላከው? ለዚህ ድርጅት ብለህ ሰሌክት አድርገህ ገንዘብ ተልኳል አልተላከም፣ ሁሉን ነገር መንግስት ያውቃል። ግን አሁን ዝም ብሎ የሚጠሩ ሰዎች አሉ። ቴዲ የአንተን ጥላቻ በመናገር በተለይ ደግሞ መንግስት ኢትዮጵያን እየቀየረ ነው፣ አገር እየቀየረ ነው፣ ፈጣሪ ካለ ወደፊት ተስፋ አለን ብለህ ስትናገር የመንግስት የፖለቲካ ፓርቲ ያደርጉህና ጥላቻ ያድርባቸውና እነሱ ሰዎች እዛው ኢትዮጵያ ቁጭ ብለው የመንግስት ብር እየበሉ መንግስት ደሞዝ እየከፈላቸው ያን ነገር መናገርን የሚጠሉ ሰዎች ደግሞ አሉ።